ጤና ይስጥልን እንደምሰነበታችሁ የሀገር ቤቱን ዜና ቀጥለን እናቀርባለን። መንግስት በሀገራችን እየተንሰራፋ ያለው ሙስና ለመዋጋት በጀመረው እንቅስቃሴ በመንግስት ሀብት ምዝበራ ተሳትፏል ያላቸውን ከፍተኛ የመንግስት ባለስልጣናትና ከባለስልጣናቱ ጋር በመመሳጠር ህገወጥ ብልጽግና አግኝተዋል ያላቸውን አንዳንድ ነጋዴዎችን በቁጥጥር ስር አውሎ ችሎት ፊት ማቅረብ ጀምሯል። ለዝርዝር ዘገባው ሳሙኤል ፍቅሬ። የነበራቸውን ከፍተኛ የመንግስት ስልጣን ተገን በማድረግ በጥቅምና በዝምድና ከተሳሰሯቸው የተለያዩ ነጋዴዎች ጋር በመመሳጠር በመንግስት ሀብት ላይ ምዝበራ ለመፈጸማቸው ማስረጃ አለኝ በማለት ፖሊስ ባለፈው ማክሰኞ በቁጥጥር ስር ካዋላቸው ባለስልጣናት መካከል የኢህአዴግ ምክር ቤትና የህወሓት ፖሊስ ቢሮ አባል የነበሩት አቶ ስዬ አብርሃ፣ በሚኒስትር ማዕረግ በጠቅላይ ሚኒስትር ጽህፈት ቤት የክልል ጉዳዮች ዘርፍ ኃላፊ የነበሩት አቶ ቢተው በላይ፣ የመንግስት የልማት ድርጅቶች ተቆጣጣሪ ባለስልጣን ኃላፊ የነበሩት አቶ አሰፋ አብርሃ ይገኙበታል። በተለያየ የንግድ ስራ ከተሰማሩ ነጋዴዎች መካከልም የስታር ቢዝነስ ግሩፕ፣ የምፋም ትሬዲንግ፣ የጌታ ትሬዲንግ ኃላፊነቱ የተወሰነ ግል ኩባንያ ባለቤቶች ይገኙበታል። ፖሊስ ተጠርጣሪዎቹን በቁጥጥር ስር በመዋል ቀደም ሲል ያሰባሰበውን ማስረጃ አጠናክሮ ምርመራ ለማድረግና ለሚመለከተው የህግ አካል ለማቅረብ ከፌዴራሉ የመጀመሪያ ደረጃ አንደኛ ወንጀል ችሎት የጊዜ ቀጠሮ በጠየቀባቸው የተለያዩ መዝገቦች ላይ እንደገለጸው እስካሁን አለኝ በሚለው ማስረጃ መሰረት ከ420 ሚሊዮን ብር በላይ የመንግስት ሀብት ተመዝብሯል። አቶ ስዬን ጨምሮ በእነ አቶ ምህረተአብ አብርሃ መዝገብ እንደቀረበው የምፋም ትሬዲንግ ባለቤቶች ከተባባሪዎቻቸው ጋር በመሆን ከቦሌ ንግድ ባንክ ቅርንጫፍ ኃላፊዎች ጋር በጥቅም በመተሳሰር 5 አሮጌ የጭነት ተሽከርካሪዎችን በ7 ሚሊዮን 459,784 ብር በባንኩ ገማቾች በማስገመት 4 ሚሊዮን 650,116 ከ80 በብድር ወጪ ሆኖ ተሰጥቷቸው ለግል ጥቅማቸው አውለዋል። የጣና ትራንስፖርት ድርጅት ከመንግስት ደንብና አሰራር ውጪ ለመፋም ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 10 መኪና በስጦታ እንዲሰጣቸው አድርጓል የሚል ይገኝበታል። በእነ አቶ ቢተው በላይና በአቶ አሰፋ ብርሃ ላይ የቀረበው የፖሊስ መዝገብ ደግሞ ባለስልጣናቱ ከነጋዴዎች ጋር በመሆን የደብረ ዘይት ዱቄት ፋብሪካ፣ ጣይቱ ሆቴል፣ ሀረር ማተሚያ ቤት፣ ጉለሌ ሳሙና ፋብሪካ፣ አባይ መስክ ለስላሳ መጠጥ ፋብሪካ፣ አዲስ ለስላሳ መጠጥ ፋብሪካ፣ ቅዱስ ጊዮርጊስ ቢራ ፋብሪካ ከመንግስት ባለቤትነት ወደ ግል ይዞታነት በሽያጭ ሲዛወሩ የተከናወነው የጨረታ ሽያጭ ህገወጥና የተጨበረበረ ለመሆኑ የተገኙት የሰውና የሰነድ ማስረጃዎች ያመለክታሉ ብሏል ፖሊስ። የባንክ ፕሬዝዳንቶች የነበሩት አቶ ኃይሉ ለገሰና አቶ ሙልጌታ ገብረመድህንን ጨምሮ የወንጂና የመተሐራ ስኳር ፋብሪካዎች ኃላፊዎችና ነጋዴዎች በተጠርጣሪነት በቀረቡበት መዝገብ ላይ እንደተገለጸውም የባንክ ፕሬዝዳንቶች የነበሩት አቶ ኃይሉ ለገሰና አቶ ሙልጌታ ገብረመድህን ለጌታ ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያ ባለቤት ለወይዘሮ ሻረግ ዘውዴ ከ80 ሚሊዮን ብር በላይ፣ ለሳሚ የሱፍ አህመድ ከ80 ሚሊዮን ብር በላይ ምንም አይነት ዋስትና ሳያስይዙ ከባንክ ብድር እንዲወስዱ አድርገዋል። ከመተሐራና ወንጂ ስኳር ፋብሪካዎች ስኳር ለማውጣት የስኳሩን መግዣ 100% ከባንክ የብድር ፖሊሲና ደንብ ውጪ አበድረዋል የሚሉ ይገኝበታል። የስታር ቢዝነስ ግሩፕ ባለቤቶች የሆኑት እነ አቶ አባው ደስታ የተጠረጠሩበት መዝገብም ነጋዴዎቹ ከባንክ የብድር አሰጣጥና መመሪያ ውጪ ሸቀጣሸቀጦችን በማስያዝ ከ105 ሚሊዮን ብር በላይ ከባንክ ወስደዋል። አጂማ ለተባለው የስታር ቢዝነስ ግሩፕ እህት ድርጅት የ3 ሚሊዮን ብር ዋስትና በማቅረብ 10 ሚሊዮን ብር በኦቨርድራፍት ወስደዋል የሚል ይገኝበታል። ተጠርጣሪዎቹ በበኩላቸው ፖሊስ እነሱን በቁጥጥር ስር ለማዋል በምክንያትነት የጠቀሳቸውን የወንጀል ድርጊቶች አልፈጸምንም፣ በመንግስት የኃላፊነት ቦታ ላይ ሆነን የፈጸምነው ተግባርም አያስጠይቀንም ብለዋል። አቶ ስዬ አብርሃ ለፍርድ ቤቱ እንደገለጹት በደርግ ጊዜ በነበራቸው የፖለቲካ አቋም አባታቸውና አንድ ወንድማቸው በደርግ መገደላቸውን፣ እናታቸውም በእስር ሲንገላቱ መቆየታቸውን ጠቅሰው ደርግ ወድቆ በሰላም መኖር ከጀመሩ በኋላ ዛሬ ለእስር የበቁት በቅርቡ በተፈጠረው የፖለቲካ ልዩነት በያዙት አቋም እንደሆነ ተናግረዋል። በሽግግሩ ወቅት የመከላከያ ሚኒስትር እንደነበሩ ለፍርድ ቤቱ የተናገሩት አቶ ስዬ ከሽግግሩ በኋላ ማንንም መጥቀም የሚያስችለኝና ለየትኛውም የመንግስት ባለስልጣን ትዕዛዝ ለመስጠት የምችልበት የመንግስት ኃላፊነት ቦታ ላይ አልነበርኩም ብለዋል። አቶ ቢተው በላይ በበኩላቸው ኢህአዴግ ስልጣን ከያዘ በኋላ ለረጅም ጊዜ በፕሮፓጋንዳ ስራ ላይ እንደቆዩና የመንግስት የልማት ድርጅት ተቆጣጣሪ ባለስልጣን የቦርድ አባል የሆኑትም ከ1990 ዓ.ም ወዲህ እንደሆነ ገልጸዋል። በዚህ ጊዜ ውስጥ አሉ አቶ ቢተው በሽያጭ ወደ ግል ይዞታነት እንዲዛወሩ በተደረጉ የመንግስት ድርጅቶች ሽያጭ ውሳኔ ላይ ተሳታፊ የነበርኩት በጣይቱ ሆቴል ሽያጭ ላይ ብቻ ሲሆን ይህንንም የፈጸምኩት አሁንም በኃላፊነት ላይ ካሉት ከፍተኛ የመንግስት ባለስልጣን ጋራ የቦርድ አባል በመሆን በጋራ ወስኜ ስለሆነ በግሌ የሚያስጠይቀኝ ወንጀል አልሰራሁም ብለዋል። የመንግስት የልማት ድርጅቶች ተቆጣጣሪ ባለስልጣን የነበሩት አቶ አሰፋ አብርሃ በበኩላቸው ወደ ግል ይዞታነት የተዛወሩት የመንግስት ድርጅቶች የተሸጡት ሽያጩን ለማስፈጸም በወጣው አዋጅ መሰረት መሆኑን ገልጸው የድርጅቶቹ ሽያጭ የተወሰነው 8 አባላት ባሉት ቦርድ ውሳኔ ስለሆነ እኔ በግል የምጠየቅበት ምንም አልሰራሁም ብለዋል። የመንግስት የልማት ድርጅቶችን ወደ ግል ይዞታ ለማዛወር የወጣው አዋጅም አሉ አቶ አሰፋ ሁሉም የቦርድ አባል በጋራ እንዲወስንና ሁሉም የጋራ ኃላፊነት እንዳለበት በደነገገው መሰረት ወደ ግል ይዞታነት የተዛወሩ የልማት ድርጅቶች በሙሉ በቦርዱ አባላት የጋራ ውሳኔ የተሸጡ ናቸው።
ባለፈው አርብ በእነ አቶ ስዬ አብርሃና በእነ አቶ ቢተው በላይ መዝገብ ላይ ፖሊስ ተጠርጣሪዎቹ በቁጥጥር ስር ውለው ምርመራው እንዲቀጥል ላቀረበው የ14 ቀን የጊዜ ቀጠሮ ውሳኔ የሰጠው ፍርድ ቤት በበኩል እንደገለጸው ፖሊስ ተጠርጣሪዎቹ ፈጽመዋል የሚለውን የወንጀል ድርጊት በማስረጃ አረጋግጦ ፍርድ ቤቱ የጥፋተኝነት ውሳኔ እስካልሰጠ ድረስ ምንም የወንጀል ድርጊት አልፈጸምንም ማለታቸውን እንደሚቀበለውና ንጹህ ናቸው ብሎ እንደሚያምንም ገልጿል። ይሁንና ፖሊስ በተጠርጣሪዎቹ ላይ ካቀረበው መዝገብ ጋር ባያያዘው ማስረጃ መሰረት በድርጊቱ ለመጠርጠራቸው ፍንጭ ስለተገኘ ፖሊስ ይህን ጉዳይ አጣርቶ ማስረጃውን አጠናክሮ የሚያቀርብበት የ7 ቀን ጊዜ ቀጠሮ ተፈቅዶለታል ብሏል። ዜናው በዚሁ አበቃ። በደህና ቆዩን።